ሲቪያችንን ለመስራት በዋነኛነት ምን ነገሮች ያስፈልጉናል? ሰላም እንዴት ናችሁ? ዛሬ እንግዲህ ለእናንተ ይጠቅማል ብዬ ያሰብኩትን ትንሽዬ ስለ ሲቪ ተወሰነ ነገር ይዤላችሁ መጥቻለሁ። በመጀመሪያ ደረጃ ሲቪ ለመስራት ምን ያስፈልገናል? ፐርሰናል ኢንፎርሜሽናችን ያስፈልገናል። ይሄው ማለት ሙሉ ስማችሁ፣ የዩኤኢ ሞባይል ነምበራችሁ፣ ኢሜል አድሬሳችሁ፣ ቪዛ ስታተስ። ለምሳሌ ቪዛ ስታተስ ላይክ ኦፕሽን አለው አለማስገባትም ትችላላችሁ። ግን ለምሳሌ ማስገባት የምትፈልጉ ከሆነ ቪዚቲንግ ቪዛ፣ ኢምፕሎይመንት ቪዛ ወይም ካንስሌሽን ላይ ካላችሁ ሜንሽን ማድረግ ትችላላችሁ። እንዲሁም ደግሞ ፕሮፌሽናል ፎቶ ነው፣ እሱም ኦፕሽናል ነው። ግን ሞር ሆስፒታሊቲ ላይ ሪቴል ላይ አፕላይ ማድረግ የምትፈልጉ ከሆነ ፕሮፌሽናል የሆነ ፎቶ ብታያይዙበት ሞር ተመራጭ ይሆናል። እንዲሁም ደግሞ የሊንክዲን ፕሮፋይላችሁን ካላችሁ እዛ ላይ ታስቀምጡት በጣም አሪፍ ይሆናል። እንዲሁም ደግሞ በተጨማሪ ኤዱኬሽን ባክግራውንድ ነው። ዲግሪ ወይም ሰርቲፊኬት ካላችሁ የተማራችሁበትን ትምህርት ቤት እንዲሁም ደግሞ የተመረቃችሁበትን ዓመተ ምህረት ሜንሽን ማድረግ ይኖርባችኋል። በተጨማሪም የወርክ ኤክስፒሪየንስ ነው። ወርክ ኤክስፒሪየንሳችሁ ላይ ደግሞ ጆብ ታይትል፣ ካምፓኒ ኔም፣ ሎኬሽን እንዲሁም ደግሞ ከየትኛው ዓመት እስከ የትኛው ዓመት እንደሰራችሁ ነው። በተጨማሪም ሰመራይዝ ደ ሜን ሪስፖንሲቢሊቲ ላይክ ሲሰሯቸው የነበሯቸውን ነገሮች በአጫጭር ማስገባት ትችላላችሁ። ላንጉጅ ተጨማሪ 2-3 ቋንቋ የምትችሉ ከሆነ ማስገባት ትችላላችሁ። ፍሉዌንት ከሆናችሁ፣ ኢንተርሚዲየት ከሆናችሁ ቤዚክ የምትችሉትን ያላችሁበትን ሌቭል ማስገባት ይኖርባችኋል። እንዲሁም ሪፍረንስ ነው። ሪፍረንስ ላይ ያው ሪኳየርድ ከተጠየቃችሁ ብታስገቡ አሪፍ ነው። ካልሆነም መተው ትችላላችሁ። በተጨማሪም ሲቪያችሁ ላይ ምንድነው አቮይድ ማድረግ ያለባችሁ የሚለው ነው። ዴት ኦፍ በርታችሁን የልደታችሁን ቀን ባታስገቡ፣ እንዲሁም ስለ እምነታችሁ ወይም ሪሊጅን ሜንሽን አታድርጉ። ፓስፖርት ነምበራችሁን በጭራሽ አታስገቡ፣ ምክንያቱም ይሄ ፐርሰናል ኢንፎርሜሽን ነው። እንዲሁም ኢሚሬትስ አይዲያችሁን ሲቪያችሁ ላይ መካተት የለበትም። የጋብቻ ሁኔታ ሲንግል ምናምን እሱም አያስፈልግም። አንፕሮፌሽናል የሆነ ኢሜል አድሬስም አታስገቡ። ላይክ አንፕሮፌሽናል የሆነ ኢሜል በአጠቃላይ አታስገቡ። የሆነ ፕሮፌሽናል የሆነ ቀለል ያለ ኢሜል አዘጋጅታችሁ አስገቡ። በተጨማሪም ናሽናሊቲ ኦፕሽናል ነው፣ ማስገባት ትችላላችሁ። ግን ፐርሰናሊ እኔ አላስገባም። በተጨማሪም በመጨረሻ ሳላሪ ኤክስፔክቴሽን ወይም ደግሞ ከረንት ሳላሪያችሁን ሲቪያችሁ ላይ ሜንሽን አታድርጉ ወይም አታስገቡ ማለት ነው። በሁለተኛው በሚመጣው ቪዲዮ ስለ ሲቪ ይሄንን ያህል ከተነጋገርን፣ በሚቀጥለው ሲመጣ ደግሞ ሲቪያችሁን በቻት ጂፒቲ እንዴት በቀላሉ መልኩ ጀነሬት አድርጋችሁ ልትሰሩ እንደምትችሉ ቪዲዮ ሰርች ይመጣለሁ፣ ወይም ደግሞ ላይቭ ላይ ተገናኝተን በሰፊው የምናወራው ይሆናል። በጣም የድካም እንትን ነው እያደረኩ ያለሁት። ለማንኛውም በጣም አመሰግናለሁ። መልካም ቀን።